ዌልካም ወደ ኢትዮ ቻናል ዴይ 6 ዛሬ ከትላንቱ የቀጠለ ከስዊች የቀጠለ ነው የምናየው። ትናንት ስለ ስዊች የተወሰነ ፓርት ብለን ነበር። ከዛም ውስጥ ስዊች ሃርድዌር 3 ፓርቶች አሉ ብለን ነበረ። ከሶስት ፓርቶች አንደኛ ምንድን ያለው ኮንትሮል አለው፣ ማናጅመንት አለው እና ዳታ ፕሌን አለው። 3 ፕሌን አለው ማለት ነው የስዊች ቦርድ ሃርድዌር ማለት። ኮንትሮሉ ምንድነው የሚሰራልን ያለው አንደኛ ራውቲንግ የሚደረጉ ካሉ እነሱን ምንድነው ቼክ ያደርግልናል ማለት ነው። ማናጅመንት ደግሞ እነዚህ ኮንፊግሬሽን ልንሰራ ኤስኤስኤች ቴልኔት አርክቴክቸር ልንገባበት ስንፈልግ ያንን የምንሰራበት ሜካኒዝም ነው። ዳታ ፕሌን ደግሞ የምንለው ቀጥታ ለምሳሌ እዚህ ጋር ስዊች አለ እንበል አስዩም። ስለዚህ ይሄ ስዊች 2 ፖርት አለው አይደል? ይሄኛው ኢንድ ዩዘሩ ኮኔክት ያደረገበት ነው። ይሄኛው ደግሞ ወደ ራውተር ወይ ደግሞ አፐር ሊንኩ ነው እንደተለው። ሶ አፐር ስትሪሙ እና ሎወር ስትሪሙ ለምሳሌ ከዚህ የሚላክ ዳታ ዳይሬክትሊ ራውቲንግ ወይም ፍሬም ብቻ ከሆነ ሌላ አይፒ ያልያዘ ከሆነ ምንድነው በዚህ በዳታ ፕሌን ውስጥ ያልፋል ማለት ነው። ሶ ከዛ የቀጠለ ነው ዛሬ የምናየው ስለ ኤኤስአይሲ ኢን መልቲሌየር ስዊች ምንድነው ነው። ኤኤስአይሲ ስታንድስ ፎር አፕሊኬሽን ስፔሲፋይድ ኢንተግሬትድ ሰርኪዩት ነው። ስለዚህ ይሄ አፕሊኬሽን ስፔሲፋይድ ኢንተግሬትድ ሰርኪዩት ምንድነው? ሜን ፈንክሽን ብለን ካየነው ኢስ ዋን ስፔሻል ቺፕ ነው ዲዛይን ቱ ፕሮሰስ ኔትወርኪንግ ትራፊክ ቬሪ ፋስት። ስለዚህ ይሄ የሚያገለግለው ትራፊኩን ምንድነው ፈጣን ለማድረግ ነው ማለት ነው። ሶ ኤኤስአይሲ እንዴት ነው የሚሰራው የሚለውን ነገር ነው። አንደኛ ፐርፎርም የሚያደርገው ወይም ግልጋሎት የሚሰጠው ኦን ላየር 2 ኤንድ ላየር 3 ፈንክሽናሊቲ ነው። ላየር 2 ፈንክሽናሊቲ ለምሳሌ ካም የምንለው ነገር አለ። ላየር 3 ፈንክሽናሊቲ ደግሞ ቲካም የሚባል ነገር አለ። ላየር 2 ፈንክሽናሊቲ ላይ ካየነው ፍሬም ነው። ስለዚህ ያም ፍሬም ሎካል ኔትወርክ ላይ ለመላክ ምንድነው የሚጠቀመው ማክ አድሬስ ነው። የላየር 3 ደግሞ ስንል ፓኬጅ ነው የሚሆነው። ያንን ፓኬጅ ደግሞ ለመላክ የግድ ምንድነው ዲስቲኔሽን አይፒ ያስፈልገዋል ማለት ነው። ስለዚህ እነዚህ ዲስቲኔሽን አይፒ ያላቸው ምንድነው ራውቲንግ ቼክ መደረግ ስላለባቸው ወዴት ይመጣሉ? ወደዚህ ይመጣሉ ማለት ነው፣ ወደ ቲካም ማለት ነው። ሶ ይሄኛው ኤኤስአይሲ ሃርድዌር ሌቭል ነው የሚሰራው። ኢትስ ኖት ዋት ሶፍትዌር ሌቭል አይደለም ማለት ነው። ዘ ሃንድል ላየር 2 ስዊቺንግ ላየር 2 ቅድም እንዳልነው ማለት ነው። ማክ አድሬስ አንድ፣ ሁለተኛ ደግሞ ምንድነው ቪላን። ለምሳሌ እዚህ ጋር ያለው ቪላን ታክ ላየር 2 ላይ ነው። ኤንድ ፍሬም ፎርዋርዲንግ እዚህ ጋር ፍሬም ነው። ለምሳሌ ዳታ ሊንክ ላይ አይተን ከሆነ ምንድነው ሄደር እና ቴለር አታች ይደረጋል። ሄደር እና ቴለር ማለት ሶርስ ማክ አድሬስ እና ዲስቲኔሽን ማክ አድሬስ ነው። እዛ ጋር ምንድነው የምናደርገው አታች የሚያደርገው ማለት ነው ያ ዳታ ላይ። ሶ ያንን ነው ፍሬም ብለን የምንጠራው። ግን ላየር 3 ላይ ስንመጣ ራውቲንግ ነው። ራውቲንግ ለምሳሌ ፍሬም አለ። ፍሬም ላይ ምንድነው አድ የሚደረገው ዲስቲኔሽን አይፒ ማለት ነው። ሶ ምንድነው የግድ ራውቲንግ ያስፈልገዋል። ስለዚህ አይፒ ሉክአፕ ኤንድ ፓኬጅ ፎርዋርዲንግ ነው። ሶ እነዚህ ላየር 3 ላይ ወይም ቲካም የምንለው ላይ ምንድነው አክሰስ ኮንትሮል ሊስት አለ። አሁን ስለ ኤሲ ፋየርዎል ስናይ ምንድነው አክሰስ ኮንትሮል ሊስት የምንፈልገውን ትራፊክ አለው የምናደርገው፣ ማንፈልገውን ትራፊክ ደግሞ ዲኔ የምናደርግበት ማለት ነው። ኤንድ ኳሊቲ ኦፍ ሰርቪስ። ስለዚህ ይሄ ኤኤስአይሲ የምንለው ስዋት ሃርድዌር ሌቭል ስለሆነ ፋስት ነው። ከየት ከሲፒዩ
ሲፒዩ ከሚጠቀሙ ምንድነው ኢስ ሞር ፋስት ነው ማለት ነው። ሶ ስዊች መልቲ ሌየር ስዊች ላይ ኤኤስ ይህንን ክሊር ላድርገው አንድ ይቅርታ። ኤኤስ አይ ሲ ምንድነው በሁለት ይካፈላል። አንደኛ ካም ኮንተንት አድሬሰብል ሜሞሪ ሁለት ሜሞሪ ያለው ማለት ነው። ስዊች አይተን ከሆነ ኢስሃብ መልቲላየር ስዊች ሁለት ሜሞሪ አለው። አንደኛ ካም ኮንተንት አድሬሰብል ሜሞሪ እና ቲካም ነው። ተርነሪ ኮንተንት አድሬሰብል ሜሞሪ ነው። ሶ ካም ምንድነው ይሰራልን ነው። አንደኛ ፍሬም እናሳልፍ ከሆነ ዊዝን ሎካል ለምሳሌ እዚህ ጋር ስዊች አለን አሲዩም ይሄ ስዊች ከየት ነው? ከሁለት ኮምፒውተሮች ጋር ተገናኝቷል እንበል። እዚህ ጋር ከሁለት ኮምፒውተሮች ጋር ተገናኝቷል። እነዚህ ኮምፒውተሮች ሎካል ኔትወርክ ላይ ከሆኑ ከዚህ የሚላኩ ወደዚህ የሚላኩ ዳታ ምንድነው እዚህ ጋር የሚፈጥረው ፍሬም። ሶ ያን ፍሬም ለማሳለፍ ነው። ሶ ያን ፍሬም ለማሳለፍ ሶርስ ማክ አድሬስ እና ዲስቲኔሽን ማክ አድሬስ አለ። ያ ሶርስ ማክ አድሬስ እና ዲስቲኔሽን ማክ አድሬስ ማላይ ነው ስቶር የሚደረገው ማለት ነው። እዚህ ካምት የሚል ኮንተንት አድሬሰብል ሜሞሪ ላይ ነው ማለት ነው። ሁለተኛ ደግሞ ምንድነው ቲካም ነው። ለምሳሌ ይሄኛው አናዘር ኔትወርክ ሜድ ወደ ሌላ ኔትወርክ የሚወጣ ከሆነ ምንድነው እዚህ ጋር ባይዘው ቪላን ላይ ዘሴም ቪላን ታክ ካላቸው ምንድነው ይሄኛው ካም ላይ ነው ስቶር ቢደረገው ሜሞሪ ካም ሜሞሪ ላይ የሚመዘገበው ማለት ነው። ሁለተኛ ነገር አይፒ ያለው ለምሳሌ ይሄኛው አሲዩም እዚህ ጋር ራውተር አለን ዘንድ ምንድነው ስዊች አለን ከዛን ሌላ ኮምፒውተር አለን። እነዚህ ሁለቱ ይሄኛውና ይሄኛው ኦን ዲፈረንስ ኔትወርክ ሲሆን ምንድነው ያኔ ለምሳሌ ፓኬጅ ዳታው የተላከው ከዚህ ነው እንበል። ሶ ከዚህ የተላከው ፓኬጅ ቀጥታ እዚህ እንዲደርስ ፈለገን። ሶ እዚህ ጋር ያለው ኔትወርክ እና እዚህ ጋር ያለው ኔትወርክ ዲፈረንስ ስለሆነ የግድ ምንድነው ዲስቲኔሽን አይፒ ያኔ አድ ይደረጋል ማለት ነው። ሁለተኛ ነገር ኤሲ አክሰስ ኮንትሮል ሊስት አፕላይ ማድረግ ስንፈልግ በዚህ ጋር የሚያልፉ ትራፊኮችን ኮንትሮል ለማድረግ ስንፈልግ ማነው የሚመዘገቡት? እነዚህ ሁሉ ኳሊቲ ኦፍ ሰርቪስ የምንላቸው ቲካም ላይ መተው ይመዘገባሉ ማለት ነው። ቲካም ሜሞሪ ላይ ይመዘገባሉ ማለት ነው። አይ ቲንክ ግልጽ ነው እስካሁን ያልኩት። ሶ መልቲ ሌየር ስዊች ይሄንን ናል ካልን ታይፕ ኦፍ ስዊች ምን አይነት ስዊቾች አሉ? ለምሳሌ ሲምፕል ኦፊስ ላይ ኢንተርፕራይዝ ላይ የምንጠቀመው ስዊቾች ዘሴም አይደሉም አይደል? ሶ ዋት ታይፕ ኦፍ ስዊች አቬለብል የሚለውን ደግሞ እናያለን። ታይፕ ኦፍ ስዊች በተለያዩ መልኩ ነው የምናየው። ለምሳሌ ባይ ኔትወርኪንግ ላየር በኔትወርክ ላየር ላይ በስንት ከፍለን አየን። አንደኛ ላየር 2 ስዊች ነው። እነዚህ ላየር 2 ስዊቾች ምንድነው የሚያገለግሉ ለስዊቺንግ ፐርፐስ ነው። አክሰስ ስዊች ናቸው ማለት ነው። ሎካል ኔትወርካችንን ለምሳሌ ይሄኛው ስዊች ላየር 2 ነው። ሶ እዚህ ጋር ሎካል ኮኔክትድ የሆኑ ዲቫይሶችን እዚህ ጋር ኮኔክት እናደርጋቸዋለን። ስለዚህ ይሄ ስዊች ምንድነው የምንለው? it is only access switch ነው። ሁለተኛ ነገር ይሄኛው ስዊች ፍሬምን ከዚህ ወደዚህኛው ፍሬም ለማሳለፍ ከፈለግን ለምሳሌ እዚህ ጋር ቪላን 10 አስዩም እናደርግ። እዚህ ጋር ቪላን 10 ከሆነ አክሰስ ስዊች ይሄንን ፍሬም ያሳልፍልናል። አንደኛ ግን ኦን ዲፍረንት ቪላን ከሆነስ እዚህ ጋር ቪላን 10 ሆኖ እዚህ ጋር ቪላን 20 ከሆነ የግድ ምንድነው ኢንተር ቪላን መስራት ስላለብን ኢንተር ራውቲንግ መስራት ስላለብን የስዊች ሰፖርት አያደርግልንም ማለት ነው። ሁለተኛው ባይ ኔትወርክ ላየር
ወይም ደግሞ ቤዝድ ኦን ኔትወርክ ላየር ላይ በመመስረት ሁለተኛው ምንድነው ላየር 2 ስዊች ነው ማለት ነው። ላየር 2 ስዊች መልቲ ላየር ስዊች እንለዋለን። ወርክስ አት ምንድነው እንደ ላየር 2 ያገለግለናል አንድ አስዌላስ ደግሞ እንደ ላየር 3 ያገለግለናል። አንደኛ እንደ ስዊቺንግ እንጠቀመዋለን፣ ሁለተኛ ደግሞ እንደ ራውቲንግ እንጠቀመዋለን ማለት ነው። ሶ እንደ ስዊቺንግ እንጠቀመዋለን ስንል ምንድነው እዚህ ጋር ማክ አድሬስ ምን ያደርጋል ስቶር ያደርጋል ማለት ነው። እንደ ራውቲንግ ይጠቀማል ስንል ደግሞ እዚህ ጋር አይፒ አድሬስ ምንድነው ፐርፎርም ያደርጋል ማለት ነው። ስለዚህ ቢትዊን ቱ ዲፈረንስ አሁን ዘሴም ቪላን የሆኑትን ላይ ነው አይደል ላየር 2 ማሳለፍ የሚችለው ያልነው ፍሬም ግን አሁን እዚህ ጋር ላየር 3 ላይ ስንመጣ ዲፈረንስ ቪላን የሆኑትን ምንድነው ማሳለፍ ይችላል ማለት ነው። ዳታውን ከዚህ ወደዚህ ዲፈረንስ ቪላን ከሆኑ ማሳለፍ ይችላል ማለት ያም የሆነበት ምንድነው ኢንተር ራውቲንግ መስራት ስለሚችል ነው። ስለዚህ ኢንተር ራውቲንግ ምንድነው የሚለው ወደ ላብ ስንመጣ ሞር ዲቴል እያየን እንሄዳለን ላብ ክላሳችን ላይ። ሌላኛው እዚህ ጋር የምናየው ቤዝድ ኦን ማኔጅመንት ስዊቾችን ቤዝድ ኦን ማኔጅመንት አንማኔጅድ ስዊች እና ማኔጅድ ስዊች ስማርት ላይት ስዊች ብለን በሶስት እናያቸዋለን። አንማኔጅድ ስዊች እንደ አክሰስ ስዊች ናቸው። እነዚህ እንደ አክሰስ ስዊች ናቸው። ፕለግ ኤንድ ፕሌይ ነው። ምንም አይነት ኮንፊግሬሽን እነሱ ላይ መስራት አንችልም። ለምሳሌ ዲ-ሊንክ ነው አብዛኛው ብራንቾች ላይ ወይ ደግሞ ትናንሽ ኦፊስ ላይ ላን ፖርቶቻችንን ለማብዛት የምንጠቀመው። ለምሳሌ ብዙ ዲቫይሶች ከሆኑ እነዛን ብዙ ዲቫይሶች ኮኔክት ለማድረግ ምንድነው ላን ፖርታችንን ለማብዛት የምንጠቀምበት ነው። ስለዚህ አንደኛ አንማኔጅድ ስዊች ነው። ሁለተኛ ማኔጅድ ስዊች የምንለው ምን አይነት ነው? ለምሳሌ እዚህ ጋር ኮንሶል ፖርት አለው። እዚህ ጋር ትላንት ያየነው ኤስኤፍፒ ሞጁል አለ። ፋይበር ኦፕቲክን እዚህ ጋር መቀበል ይችላል ማለት ነው። ስለዚህ ኤስኤፍፒ ሞጁል አለው። እነዚህ ምንድነው ማኔጅድ ስዊች ነው። ማኔጅድ ስዊች ማለት ምንድነው እላው ላይ አንደኛ ቪላን ኮንፊግሬሽን መስራት እንችላለን። ሁለተኛ ኳሊቲ ኦፍ ሰርቪስን እላው ላይ መስራት እንችላለን። ሶስተኛ አክሰስ ኮንትሮል ሊስትን መስራት እንችላለን ማለት ነው። ስለዚህ ይሄኛው ማኔጅድ ስዊች አብዛኛው ሰፖርት የሚደረገው ምንድነው ኢንተርፕራይዝ ሌቭል ነው። ያኛው ግን አንማኔጅድ ስዊች ምንድነው ስሞል ኦፊስ ኦር ሆም ነው ማለት ነው። ሌላኛው ስማርት ኦር ላይት ማኔጅድ ስዊች ነው። እነዚህ ምንድነው ሊሚትድ ማኔጅመንት ፊቸር አላቸው። አንደኛ ሊሚት ናቸው ማኔጅመንት ፊቸራቸው እንደነዚህ አይደሉም። ሁለተኛ ግን እነዚህ ምንድነው የምንጠቀመው ኮንሶል ነው። እነዚህ ዌብ ቤዝድ ኮንፊግሬሽን ቢትዊን አንማኔጅድ ኤንድ ማኔጅድ። ስለዚህ አንማኔጅድ እና ማኔጅድ መካከል ምንድነው ዌብ ቤዝድ የሆነ ኮንፊግሬሽን አላቸው ማለት ነው። ስለዚህ ይሄ ስዊች ታይፕ ቤዝድ ኦን ማኔጅመንት ላይ ነው ያየነው። አንደኛ ስዊች ታይፕ ቤዝድ ኦን ኔትወርክ ላይ ያየን፣ ሁለተኛ ላይ ስዊች ታይፕ ቤዝድ ኦን ማኔጅመንት አየን ማለት ነው። አሁን ሶስተኛ ላይ የምናየው ስዊች ታይፕ ቤዝድ ኦን ሳይዝ ኤንድ ሮል፣ በሳይዛቸው እና በብቃታቸው። ስለዚህ ቤዝድ ኦን ሳይዝ ኤንድ ሮል ምንድነው በሶስት ነው ከፍለን የምናያቸው። ኮር ስዊች አለ እንደ ባክቦን የምንጠቀመው፣ ዲስትሪቢዩትድ ስዊች እና አክሰስ ስዊች አለ። ስለ ታየር ስናይ ሞር በደንብ ዲፕ እናያለን። 3 ታየር እና 2 ታየር ምንድነው ስለሚለው ነገር ላይ አርኪቴክቸር ኔትወርክ አርኪቴክቸር ላይ የተወሰነ ዲፕ የምናየው ይሆናል ማለት ነው። ስለዚህ አክሰስ ስዊች ምንድነው ከመጀመሪያው ጋር ይገናኛል። ላየር 2 ስዊቾች ናቸው። ለምሳሌ እነዚህ አይታችሁ ከሆነ እነዚህ አክሰስ ስዊች ነው። ኢንድ ሆስታችንን ምንድነው ኮኔክት ለማድረግ የምንጠቀምበት። እነዚህ ምንድነው አክሰስ ስዊች ናቸው። ምንም አይነት ኮንፊግሬሽን አንሰራባቸውም።
እነዚህ አክሰስ ስዊቾች ናቸው ማለት ነው። ሁለተኛ ላይ የምናየው ምንድነው? ዲስትሪቢዩሽን ስዊች ነው። ዲስትሪቢዩሽን ስዊች ላይ ኤሲኤል ኳሊቲ ኦፍ ሰርቪስ የምንሰራበት ነው። ይሄ ነው። እነዚህ ምንድነው? ዲስትሪቢዩሽን ስዊች ናቸው። ለምንድነው ዲስትሪቢዩሽን ስዊች እዚህ ጋር ያስገባ ነው ካለን ሞር ስለ 3 ታየር እና 2 ታየር አርኪቴክቸር ስናይ ግልጽ የሚሆን ይመስለኛል። አይ ቲንክ ሶስተኛ ላይ የምናየው ኮር ስዊች ነው። ይሄኛው እንደ ባክቦን አብዛኞቹ እንደ ባክቦን የሚጠቀሙበት ነው። ለምሳሌ አይኤስፒ ኢንተርኔት ሰርቪስ ፕሮቫይደሮች እንደ ባክቦን የሚጠቀሙበት ነው። ስዊችም ሊሆን ይችላል አስዌላስ ራውተርም ሊሆን ይችላል ማለት ነው። እነዚህ አብዛኛው ጊዜ ራውቲንግ ብቻ ነው። ሃይ ስፒድ አላቸው፣ ሃይ ስሩፑት ነው። ብዙ ትራፊክ ሃንድል ማድረግ የሚችሉ ናቸው። ምንም አይነት አክሰስ ኮንትሮል ሊስት ወይም ቪላን ራውቲንግ እነዚህ ነገሮች ኳሊቲ ኦፍ ሰርቪስ የሚባሉ ነገሮችን አንሰራባቸው። ምክንያቱም እዚህ ጋር ሎድ እንዲበዛባቸው ስለማያስፈልግ ማለት ነው። ስለዚህ እነዚህ ኮር ስዊች ሃይ ስሩፑት እና ሃይሊ ፐርፎርምድ የሚያደርጉ ስዊቾች ናቸው ማለት ነው። ስለዚህ ቤዝድ ኦን ኔትወርክ ሳይዝ እና ሮል ይህንን ካልን ኔክስት ላይ የምናየው ደግሞ ቤዝድ ኦን ስፔሻል ፊቸር ስዊቾች ቤዝድ ኦን ስፔሻል ፊቸሮችን እንዴት ነው መመደብ የምንችለው የሚለውን የምናየው ይሆናል ማለት ነው። ቤዝድ ኦን ስፔሻል ፊቸር ስንል ይሄኛው ፒኦ ስዊች የሚባለው ፒኦ ስዊቾች ፓወር ኦቨር ኢንተርኔት ናቸው። ለምሳሌ ሲሲቲ ካሜራ የምንጠቀም ከሆነ ዋይፋይ የምንጠቀም ከሆነ ምንድነው ፓወር አዳፕተር ላይኖራቸው ይችላል። ስለዚህ ፓወር አዳፕተር የሌላቸው ላይክ እንደ ሲሲቲ ካሜራ እንደ ዋይፋይ አዳፕተር አይፒ ፎኖች የምንጠቀም ከሆነ ምንድነው ቻርጅ ለምሳሌ ፒሲ ላይ ቻርጅ ሰክተን ወይ ደግሞ ቲቪ ላይ የሆነ ነገር ፓወር ፕለግ አድርገን እንደዛ አይነት ነገር የሌላቸው ከሆነ ምንድነው ካት ኬብል ኖርማል ኮፐር ኬብልን ተጠቅመን እዛ ኮፐር ኬብል ላይ አንደኛ ምንድነው የኤሌክትሪክ ፍሎን ያው ለምሳሌ እዚህ ጋር ሲሲቲ ካሜራ ከሆነ ይሄ ሲሲቲ ካሜራ ፓወር እንዲያገኝ ያግዘዋል ማለት ነው። ሁለተኛ ደግሞ ኮኔክሽን እንዲያገኝ ያግዘዋል ማለት ነው። ስለዚህ አንደኛ ለፓወር ሁለተኛ ለኮኔክሽን ያግዘዋል ማለት ነው። ሁለተኛ ስታከብል ስዊች ናቸው። ስታከብል ስዊችስ አክት አስ ዋን ኢዝሊ ማኔጅመንት ሃይ ስኬብል ስዊች ናቸው። እነዚህ እዚህ ጋር መታየት ማለት ነው። አንድ ስዊች እንዴት ነው የሚያገለግለው? እንደ ማስተር፣ ሌሎቹ ደግሞ እንዴት ያገለግላሉ? እንደ ስሌቭ ያገለግላሉ። እነዚህ ከሆነ ካስኬድ ናቸው። አይታችሁ ከሆነ አንዱ ከአንዱ አንዱ ከአንዱ ለምሳሌ ይሄ ስዊች ፌል ቢያደርግ ይሄኛው እሱን ቦታ ተክቶ ፐርፎርም ያደርጋል። ምንም አይነት ዳውን ታይም አይኖረንም። ለምሳሌ ማስተሩ ፌል ቢያደርግ ሌሎቹ እንዴት ይሰራሉ ብለን የምናስብ ከሆነ እሱን በኋላ ላይ በደንብ ዲፕ የምናየው ይሆናል። ፕራዮሪቲ የሚባል ነገር አለ። ቤዝድ ኦን ፕራዮሪቲ ላይ በመመስረት ለምሳሌ ማስተሩ ፌል ከሆነ ይሄኛው ስሌቡ እንደ ማስተር አክት ያደርጋል ማለት ነው። ሶስተኛ ላይ ፍሌክሲብል ፊክስድ ኮንፊግሬሽን ስዊቾች ነው። ፊክስድ የምንለው እነዚህ አብዛኛው ኢንዱስትሪ ላይ የምንጠቀማቸው ነው። ኖ ኤክስቴንደብል ነው። ሀይ የሆነ ምንድነው ሂት ሬዚስት ማድረግ የሚችሉ ናቸው ማለት ነው። ስለዚህ እነዚህ ስዊቾች ሀይ የሆነ ሂት ሬዚስት ማድረግ የሚችሉ ስዊቾች ናቸው። እሱ ምንድነው ፊክስድ ኢንዱስትሪ ላይ ነው በብዛት እነዚህ የምንጠቀሙ። ሞጁላር ስዊች የምንለው ትላንት ለስዊችንግ እንደ ኤግዛምፕል የተጠቀምነው ሁለት ፓወር ሰፕላይ ያለው ለምሳሌ 4 ሱፕ ወይ ደግሞ 2 ሱፕ ኢንጂን ወይ ብሬን ኦፍ የምንለው ማለት ነው። ለስዊቹ ብሬን
ዲሲሽን እንዲሰጥ የሚያደርግ ብዙ ፋኖች ያሉት። እነዚህ ምንድነው ሃይ ፐርፎርማንስ ነው። ለምሳሌ አንዱ ፌል ቢያደርግ ያን ነቅለ ነው ሌላ እንተካበታለን። ግን ኖርማል ስዊች ላይ አንዱ ፖርት ፌል ቢያደርግ ፌል አደረገ ነው አይደል? አንዱ ፓወር ሰፕላይ ፌል ቢያደርግ ፌል አደረገ። እዚህኛው ላይ ግን ሞጁላር ስዊች ላይ ግን እንደዛ ነገር የለም ማለት። ፌል ቢያደርግ በሁለተኛው ይሰራል። አንዱ ፋን ፌል ቢያደርግ በሌሎቹ ፋን ይሰራል። ያንን እነዛ እየሰራ ያኛው መተካት እንችላለን ማለት ነው። ባይ ስፒድ ከሆነ ስዊቾች ፋስት ኢንተርኔት ስፒድ ያላቸው ስዊቾች አሉ። አንድ ጊጋ ኢንተርኔት ስፒድ ያላቸው እና ቴንጂ ፎርጂ 40 እና 10 40 እና 100 ጊጋ ቢት ስዊች ያላቸው አሉ ማለት ነው። ሶ የዛሬ ክላሳችን ስለ ስዊች ይመስል ነበር። ኮሜንት ካላችሁ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። መልካም ጊዜ